የተግማማ ፉትቦል ተጫውተን አንድ እኩል ወጣን አይደለ? ፔናልቲው አሰጠም ምናምን የምትሉ ሰዎች ማን ነው? ይሄ ፔናልቲ ማለታችሁ ነው? በጀርባው እግሩን የጨፈለቀው ማን ነው? ገብተህ እኮ ሰርች አድርገህ ማየት ትችላለህ። እግሩን የት አድርገው? በእጁ ከእግሩ ከጀርባው ስር እግሩን ያውጣውና ከዛ ይሩጥ። እንደዛ ነው የምትለኝ? እየሮጠ ያለን ሰው ሩጫውን እንዲደናቀፍ ካደረግከው እንዴት አባቱ ነው ፔናልቲ የማይሆነው? ሲጀመር ይሄ ፔናልቲ አያሰጥም ለምትሉ ሰዎች ትክክለኛው መልስ እሰይ ነው። ገባህ? ትክክለኛው መልስ እሰይ ነው። ማስረዳው ግን ለማን ነው? ፍትሃዊ እግር ኳስ ምናምን የሚመቻችሁ ሰዎች ሰርች አድርጋችሁ ማየት ትችላላችሁ። በጀርባው እግሩን ያዘበት ሲንሸራተት ጨፈለቀው እግሩን ማለት ነው። እንዴት በእጁ ጎትቶ ያወጣው እግሩን ማድዌኬ ገባህ? እየሮጠ እያለ አንደኛውን እግሩን ጨፈለቀው በጀርባው ወደቀበት። የሰው አካል ነው የወደቀበት እግሩ ላይ። የት አድርገው እግሩ አደናቀፈው፣ ወደቀ። ህጋዊ ፔናልቲ እናም አዌ እየተጫወተ እንደሆነ እንዳትረሱ። ገባህ? ቱርክ ሄዶ አዌ የተገረፈም አለ። ስለ ቶተናም አናወራም። ኒውካስትል በሜዳው ናቸው የወጣው። ገባህ? ያሸነፈ የእንግሊዝ ፕሪሚየር ሊግ ቡድን የለም። አሁን ማን ሲቲም አዌ፣ ቸልሲም አዌ የምንጫወተው እኮ ሲጀመር ከ1 እስከ 8 ስለጨረስን ነው። ከስድስታችን አምስታችን ገባህ? የባርሳ ደጋፊዎች ደግሞ ምን ተብለህ ነው ልትሳደብ የምመጣው? አንተ እንዳሸነፍከው ነው ያሸነፍኩት መሰለኝ። አዌ በሜዳ አምጥቼ ለጥፏለሁ ምናምን እያልክ ነው አይደል? እኔም እንደዛ ነው የምለው። ኖርማል እኮ ነው። ተረጋጋ አባቴ። ገባህ? እንዳሰብከው ትላንት አልቻልክም ነበር። አሁን ግን እንደጠበኩት ነው ያልቻልነው፣ እንደማንችል ስላወኩኝ እንኳንም አንድ እኩል ሆኖ አለቀ። በሜዳችን እስቲ ማን የተሻለ ይገርፋል የሚለውን አብረን እናያለን።